እዚህ ጫካ ውስጥ ለ20 ዓመት ብቻውን ከሰው ተነጥሎ እየኖረ ያለ ግለሰብ አለ። ዛሬ ከዚህ ጫካ ወጥተን ወደሚያምር ቤት ወደ ከተማ እንወስደዋለን። ያውና እንዴ ና አው አገኘ ነው። አይዞህ እኛ ሰው አንጎዳ፣ እኛም ሰዎች ነን። ተረጋጋ እባክህ። ይኸውልህ ከዚህ ጫካ ወጥተን ወደ ጥሩ ቤት ልንወስድን የመጣ ነው። እኛም ታዲያ ያመራነው ወደ ሊዲያ ፕሮፐርቲስ ነበር። ለሳር ቤት ለቦሌ ኤርፖርት ቅርብ ሆነው በመሃል ቡልጋሪያ ላይ G+16 የሆኑ አፓርትመንቶችን በ94216 ብር እየሸጠ ይገኛል። እንዲሁም 4 ቤዝመንት መኪና መቆሚያ ያለው ከግራውንድ እስከ 3ኛ ፍሎር ድረስ ለንግድና ለቢሮ የሚሆኑ ሱቆችን ከ4ኛ ፎቅ ጀምሮ ሌክዠሪ የሆኑ ከባለ 1 እስከ ባለ 3 መኝታ ቤት አፓርትመንቶችን በ15% ቅድመ ክፍያ እና 100% ሲከፍሉ ደግሞ 20% ዲስካውንት የሚያገኙበትን ምርጥ የረጅም ጊዜ ሀሴት ይዘንላችሁ መጣን። ሊዲያ ፕሮፐርቲስ። በእናትህ ሚስቴ ቤተሰቦች ጋር የምንሄደው ምንም አይነት መጠጥ እንዳጠጣ ዛሬ በቃ አንድ እንዲህ በምላስ እንኳን እንዳቀምስ በቃ እኔ አንተ ስካረ አረጋጋው ምንም እንዳጠጣ እባክህ እንዳታዋረድ። አመሰግናለሁ። ወይኔ ዛሬ ጉዶኩ እህቴ ይህንም ያህል ግንባር ይዘሽ ጭራሽ የመርሳት በሽታ ይዞሻል። አይከብድም ነው በልብ ያለን ሰው መርሳት። አለቃ ጨርሱ። ወይኔ ያለ መታወቅ ወይኔ ማን ነው አልኩኝ ሰራው ማን ነው አልኩኝ ምን አልጋ ማን ነው ሰላም ያሰሩትን አልጋ ይሰሩ እሱን የሰራው እናቴ ትምት ነው ያለው ራሱ አይደለም ወንድሜ ቆይ ምን ሆነ በመጀመሪያው ዙር ነው የተሰባበረው ማን ነው የሰራው ያንተ ስህተት ነው ማለት እኔ ችሎታለኝ እናቴ ትምት ችሎታለኝ ውሸት ነው እኔ ማስመሰል ነው ማሳየኛው ነው አይደለም እኛ ይወለ ወንድሜ የቤት ሰራተኞች ነን እንችላለን ብለን ነው እዚህ እንጨት ቤት የገባነው ውሸታችንን ነው ዘመድን የገባነው እና ሙያ ከሌለ ሃኒክ ኢንቴሪየር ዲዛይን እንዳትማርም እንዴ ምንድነው የመጀመሪያውና የዛሬ 8 ዓመት በዩኒቨርሲቲ መምህራን የተመሰረተው ሃኒክ ኢንቴሪየር ዲዛይን የሚሰጧቸው ትምህርትም ከዲዛይን ጀምሮ ሶፍትዌሮችን እንዲሁም ደግሞ ፕራክቲካል ስራዎችን እንዲሁም በመጪው ዓመት በእንጨት ስራ፣ በዲኮር ስራ፣ በፊኒሺንግ ስራ፣ በዲዛይን ስራ እና በፊኒሺንግ እቃዎች ስራ ላይ መሰማራት ለምትፈልጉ ሰዎች ይሄ ጥሩ እድል በ3 ወር የክረምት ስልጠና በጣም በቅናሽ ዋጋ ያገኛል። እንዲሁም በኢንተርንሺፕ እና ጎበዝ ለሆኑ ሰዎች የስራ እድል ያመቻቻል። በጣም እናመሰግናለን። ሄዱ ታብለን ከዚህ ጥፋ ውጣ ተጥተሽ ነበር እንዴ ዶክተር? እንግዲህ ሰሞኑን እኛ ጋር ቀዶ ሕክምና እንዳረክ እናውቃለንና የተፈጠረ ድንገት የሆነ ስህተት አለ። ውስጥህ መርፌ ረስተናል። ያው ቀለል ያለ ነው ችግር የለውም። መርፌ ብቻ ነው እንዴ? ስልኬ ነው ያላቀ ደውል እስኪ ነኝ እና በመጨረሻ ማይነ ሊበራል። አዎ ዶክተር እግዚአብሔር ይስጥልኝ። እንደበራ በመጀመሪያ ማን ነው ማየት የምትፈልገው? ሚስቴና የህይወቴን እድሜ ልኳን የተከተለችኝ ላምባዲኔ ምርኩዜ ናት። በጣም ቆንጆ ናት። ፊቷን እስከዛሬ አይቼው አላውቅም እና እሷን ነው ማየት የምፈልገው ዶክተር። አይዞህ አሁን ታያታለህ። አሁን ታያታለህ። ተነስ። ያጫወት ሚስት እዛ ጋር ከእሷ ጋር ነው የመጣሁት ዶክተር። አዎ ባለቤት እና አቀፈኝ እንጂ እርግጠኛ ነኝ። አይዞህ ባለቤት ጋር ከእሷ ጋር ነው የመጣሁት። ሰላም በላት። ጌታ በኢየሱስ ዶክተር የሆነ ነገር አድርግ። ያመመኝ ነው ዶክተር። ስማ የሆነ ነገር አድርግ። ያመመኝ ለምን ወጣሁ? ቤቢ ማቀፍ ነው። እየዞረብኝ ነው። ወይኔ እየዞረብኝ ነው ዶክተር። በጌት ምንድን ነው ይመስለው